ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ የምንመለከተው ከባለፉት ሳምንታት የቀጠለውን አዲሱን የፌዴራሉን የመሬት አስተዳደር አጠቃቀም አዋጅን 1324/2016ን መመልከታችንን ነው የምንቀጥለው። ከባለፉት ሳምንታት ጀምረን የገጠር መሬት የይዞታ አይነቶችና ባለይዞታዎች በመሬታቸው ላይ ስለሚኖራቸው መብት ስንመለከት እንደቆየን ታስታውሳላችሁ። ለዛሬ ደግሞ እንደ አርዕስት የመረጥንላችሁ ይዞታን ስለመለዋወጥ ነው። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራሜ አሳልፋችኋለሁ። ከባለፉት ሳምንታት ውይይታችን የገጠር መሬት የይዞታ አይነቶች እና ባለይዞታዎች በመሬታቸው ላይ ስለሚኖራቸው መብት ስንናገር ሶስት አይነት ይዞታዎች እንዳላቸው የሶስት አይነት ይዞታ አይነቶች እንዳሉ የግል የወልና የመንግስት ይዞታዎች እንደሚባሉ አርሶ አደሮች፣ አርብቶ አደሮች፣ ከፊል አርብቶ አደሮችና ሃይማኖት ተቋማት በመሬት ላይ የተሰጣቸው መብት የይዞታ መብት እንደሆነ በመሬት ላይ የተሰጣቸው መብት የይዞታ መብት እንደሆነ ተነጋግረን የይዞታ መብት የሚባሉት ደግሞ በመሬቱ የመጠቀም ማከራየትን፣ ለጋራሽ መስጠትን፣ የመጠቀም መብቱን በዋስትና ማስያዝን፣ ከባለሀብት ጋር በጋራ ማልማትን፣ በውርስ ወይም በስጦታ ማስተላለፍን፣ በገጠር መሬት ይዞታ ላይ የተፈራን ንብረት በሽያጭ ማስተላለፍን፣ ኩታ ገጠም ማድረግን፣ ይዞታን ማቀራረብን፣ የግል ይዞታን በኩታ ገጠም ወይም በክላስተር ማረስን እንዲሁም በሌላ የገጠር መሬት መለዋወጥን የሚያካትት መብት እንደሆነ ተነጋግረን እያንዳንዱ መብት ደግሞ በተናጠል እያወጣን ስንናገር እንደቆየን ታስታውሳላችሁ። ለዛሬ ደግሞ በተለያዩ ክልሎች የሚኖሩ የገጠር መሬት ባለይዞታዎች ይዞታ መሬታቸውን መለዋወጥ የፈቀደውን ድንጋጌ ነው የምናገረው። ይሄን ድንጋጌ የምናገኘው በ13/4/2016 አንቀጽ 16 ላይ የምናገኘው ነው። ቀጥታ አንድ ባንድ ወደ መመልከት ስናልፍ ይዞታን ስለመለዋወጥ በአንቀጽ 16 ንዑስ አንቀጽ 1 ላይ በገጠር መሬት ባለይዞታው ይዞታውን ከሌላ ባለይዞታ መሬት ጋር መለዋወጥ ይችላል። የሚለዋወጠው ከሌላ ባለይዞታ መሬት ጋር መለዋወጥ እንደሚችል ይገልጽልናል። ማን ነው? የገጠር መሬት ባለይዞታው ማለት ነው። የገጠር መሬት ባለይዞታው ከሌላ ባለይዞታ መሬት ጋራ መለዋወጥ ይችላል። ይህ መብታቸውን ኤክሰርሳይዝ ሲያደርጉ ሁለቱም ባለይዞታዎች የአስተዳደር ወሰን አይገድባቸውም። ይህ መብት በአስተዳደር ወሰን የተገደበ አይደለም ማለት ነው። ምን አይነት ፎርም መከተል አለበት የሚለውን ነገር ደግሞ በአንቀጽ 16 ንዑስ አንቀጽ 13 ላይ ሲያስቀምጥልን በሁለቱ መካከል የሚፈጸመው ውል መከተል ያለበት ፎርማሊቲ አንደኛ በጽሁፍ መደረግና ሁለተኛ ደግሞ በክልሉ ስልጣን በተሰጠው ተቋም ቀርቦ መረጋገጥና መመዝገብ ያስፈልገዋል ማለት ነው። ነገር ግን ልውውጡ የተደረገው በሁለት ክልሎች መካከል ባሉ ባለይዞታዎች ከሆነስ እንዴት ነው መከተል ያለብን ፎርም የሚለውን ነገር ሲያመላክተን ልውውጡ የሚደረገው በተለያዩ ክልሎች መካከል ከሆነ ውሉ ቀደም ብለን እንደተናገርነው በጽሁፍ መደረግ አለበት። ይሄንኛው የሚለየው ምንድነው? በፌደራል ስልጣን በተሰጠው ተቋም ቀርቦ መረጋገጥና መመዝገብ አለበት። ልውውጡ በሁለት በተለያዩ ክልሎች መካከል ከሆነ የሚራገጠው በፌደራል ስልጣን በተሰጠው ተቋም ቀርቦ መረጋገጥና መመዝገብ ያሻዋል። በክልላቸው መካከል በክልል ነዋሪዎች መካከል የሚደረግ ልውውጥ ከሆነ የሚያረጋግጠው በክልሉ ስልጣን በተሰጠው ተቋም ቀርቦ መረጋገጥና መመዝገብን የሚያሻው። ይሄንኛው ደግሞ በተለያዩ ክልሎች መካከል ከሆነ ውሉ የተፈጸመው በፌደራል ስልጣን በተሰጠው ተቋም ቀርቦ መረጋገጥና መመዝገብ አለበት ማለት ነው። በጥቅሉ በዛሬው የገጠር መሬትን መለዋወጥን የይዞታ መብቶች መካከል አንዱ የሆነውን የገጠር መሬት መለዋወጥን አስመልክተን የተነጋገርንበትን ፕሮግራማችንን በዚሁ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ እያልኩ እየጋበዝኩኝ የዛሬውን ፕሮግራሜን በዚሁ ቋጫለሁ። አመሰግናለሁ። ቻው።